ሰላም ጤና ይስጥልኝ እንደምን አላችሁ? አጫጭር መረጃዎችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምለቃቸው መረጃዎች ቶሎ እንዲደርሷችሁ ደግሞ የደወል ምልክቷን መጫናችሁን እንዳትዘነጉ። በቀጥታ ወደ ዛሬው መረጃ ነው የምሄድላችሁ። አብራችሁን ቆይታ አድርጉ። የመጀመሪያው መረጃ አርሰናልን የተመለከተ ነው። በተለይ ክርስቶስ ዞሊስን የተመለከተ መረጃ ነው ወደ እናንተ የማደርሰው። አርሰናሎች ይህን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸውና ተጫዋቹንም ወደ ኤምሬትስ ለማምጣት ንግግር መጀመራቸው በተደጋጋሚ ሲዘገብ መቆየቱ ይታወሳል። ዛሬ ላይ የወጡ ያሉ መረጃዎች እንደሚያመላክቱት ከሆነ መድፈኞቹ ተጫዋቹን ለማስፈረም እየተቃረቡ እንደሆነ ነው እንግዲህ መረጃዎች የሚያመላክቱት ማለት ነው። ክርስቶስ ዞሊስ በክለብ ብሩገ እጅግ አስደናቂ የውድድር ዓመትን ያሳለፈው በ2025/26 የውድድር ዓመት ማለት ነው። በሁሉም ውድድሮች ላይ 22 ጎሎችን ማስቆጠር ችሏል። እንደዚሁም ደግሞ 29 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። መድፈኞቹ በግራ መስመር በኩል ያለባቸውን የማጥቃት እንቅስቃሴ ለማሻሻል ይህን ተጫዋች እንግዲህ ወደ ኤምሬትስ ለማምጣት ንግግር ጀምረዋል። ሚኬል አርቴታ በግሉ ከተጫዋቹ ጋር አውርተዋል። አንድሪያ ቤርታም እንደዚሁ ከክለብ ብሩገ ጋር ድርድራቸውን ቀጥለዋል። ድርድሩን በጥሩ ሁኔታ እየሄደ እንደሆነ ነው መረጃዎች የሚያሳዩት ማለት ነው። ክርስቶስ ዞሊስን ለማስፈረም እንግዲህ መድፈኞቹ እየተቃረቡ እንደሚገኙ ነው የሚወጡ መረጃዎች የሚያመላክቱት ማለት ነው። ክርስቶስ ዞሊስ እንግዲህ በቅርቡ ወደ አርሰናል የሚቀላቀልበትን ጊዜ የምናይ ነው የሚሆነው። ሁለተኛው መረጃዬ ሞርጋን ሮጀርስን የተመለከተ ነው የሚሆነው። መድፈኞቹ እንግዲህ ሞርጋን ሮጀርስን ለማስፈረም ከፍተኛ ፍላጎት እንዳላቸው በተደጋጋሚ ሲዘገብ እንደነበረ ይታወሳል። አሁንም የመድፈኞቹ ፍላጎት ይህን ተጫዋች ወደ ኤምሬትስ ማምጣት ነው። ተጫዋቹ እንግዲህ እስከ 100 ሚሊዮን ፓውንድ ሊጠየቅበት ይችላል ተብሎ ነው የሚታሰበው። አስቶን ቪላዎችን ተጫዋቹን ለመሸጥ ምንም አይነት ጫና ውስጥ የሉም። ምክንያቱም በቀጣይ ዓመት በአውሮፓ ሻምፒየንስ ሊግ የሚሳተፍ ቡድን ነው አስቶን ቪላ። ይህንን ወሳኝ ተጫዋች ደግሞ በቀላሉ ይለቁታል የሚል እምነት የለም። ስለዚህ አርሰናሎች አሁንም ድረስ ፍላጎታቸው እንዳለ ነው። ተጫዋቹ እንግዲህ በእንግሊዝ ብሔራዊ ቡድን ውስጥ አሁን ከፍተኛ አስተዋጽኦ እያደረገ ያለ ተጫዋች ነው። መድፈኞቹ ይህን ተጫዋች ወደ ኤምሬትስ ለማምጣት ንግግር ጀምረዋል በተወሰነ መልኩ። ነገር ግን እስካሁን በደንብ ገፍተውበት አልሄዱም። በዚህ ጉዳይ ላይም ዝርዝር መረጃ አልወጣም። ነገር ግን ይህን ተጫዋች ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች መካከል አንዱ አርሰናል ነው። ሌሎች ክለቦችም ይህን ተጫዋች ለማስፈረም ይፈልጋሉ። እንደነ ቼልሲ፣ ማንቸስተር ዩናይትድ፣ ሌሎችም ክለቦች የተጫዋቹ ፈላጊዎች ናቸው። እንደሚታወቀው እጅግ በጣም ድንቅ ብቃት ያለው ተጫዋች ነው ሞርጋን ሮጀርስ። እንደ 10 ቁጥርም በግራ ክንፍ መስመር የሚጫወት ተጫዋች ነው። ስለዚህ መድፈኞቹ ይህን ተጫዋች በቅርበት እየተከታተሉት ነው የሚገኙት። በተለይ የዓለም ዋንጫው ከተጠናቀቀ በኋላ መድፈኞቹ ይህን ተጫዋች ለማስፈረም የሚያደርጉትን ንግግር ወደ ላቀ ደረጃ ያደርሱታል ተብሎ ነው የሚጠበቀው። እስካሁን ግን መድፈኞቹንም የተመለከተ ሞርጋን ሮጀርስንም የተመለከተ ዝርዝር መረጃ አልወጣም። አርሰናሎች ግን ፍላጎት አላቸው። ፍላጎታቸው አሁንም እንደቀጠለ ነው። ስለዚህ ከአስቶን ቪላ ጋር ንግግር ይጀምራሉ ተብሎ ነው የሚጠበቀው ከዓለም ዋንጫው በኋላ። ሌላው ብራድሊ ባርኮላን የተመለከተ መረጃ ነው። መድፈኞቹ ይህን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። በነገራችን ላይ በ2025/26 የዝውውር መስኮት ሲከፈት መድፈኞቹ ሊያስፈርሟቸው ካሰቧቸው ተጫዋቾች ወይም ደግሞ በመድፈኞቹ የዝውውር ራዳር ውስጥ ከሚገኙ ተጫዋቾች መካከል አንዱ ብራድሊ ባርኮላ ነው። እንግዲህ ብራድሊ ባርኮላ በፒኤስጂ ቤት አሁን ላይ በተጠባባቂ ወንበር ላይ ነው የሚገኘው። አሰልጣኝ ሉዊስ ኤንሪኬ ቅድሚያ እየሰጡ የሚገኙት ለኪቪቻ ክቫራትስኬሊያ ነው። ኪቪቻ ክቫራትስኬሊያ እጅግ አስደናቂ ተጫዋች ነው። በጣም በከፍተኛ ደረጃ ላይ ያለ ተጫዋችን ተከትሎ ብራድሊ ባርኮላ በተጠባባቂ ወንበር ላይ ያለ ተጫዋች ነው። ተጫዋቹ ሬጉላር የሆነ የመጫወቻ ሰዓት ይፈልጋል። ስለዚህ ክለቡን ይለቃል ተብሎ ነው የሚታሰበው። እርግጥ ነው ፒኤስጂዎች አዲስ ኮንትራት አቅርበውለታል። ነገር ግን ተጫዋቹ ኮንትራቱን የማይፈርም ከሆነ በቀጥታ ለሽያጭ እንደሚያቀርቡት ነው እየተነገረ የሚገኘው። ብራድሊ ባርኮላ እንግዲህ በተጠባባቂ ወንበር ላይ ነው ዓመቱን ሙሉ ያሳለፈው። በፒኤስጂ ወደ 13 ጎሎችን ማስቆጠር ችሏል። በጣም በፍጥነቱ የሚታወቅ ተጫዋች ነው። አንድ ለአንድ ግንኙነት ላይ በጣም ጠንካራ ነው። የጎል አጨራረሱም እጅግ በጣም አስደናቂ የሆነ ተጫዋች ነው። ስለዚህ መድፈኞቹ ይህን ተጫዋች ለማስፈረም በቅርበት እየተከታተሉት እንደሚገኙ ነው መረጃዎች እየወጡ የሚገኙት ማለት ነው። ሌላው ሳንድሮ ቶናሊን የተመለከተ ነው። ሳንድሮ ቶናሊ እንደዚሁ በመድፈኞቹ የዝውውር ራዳር ውስጥ የሚገኝ ተጫዋች ነው። ሳንድሮ ቶናሊ በኒውካስል ዩናይትድ እጅግ በጣም ወሳኝ ተጫዋቻቸው ነው። በነገራችን ላይ ይሄ ተጫዋች እንግዲህ ወደ 80 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ይጠየቅበታልም ተብሎ ይታሰባል። ምናልባት ከዛ በላይም
ሊጠይቁ ይችላሉ ኒውካስል ዩናይትዶች። ተጫዋቹ በጣም ቨርሳታይል ተጫዋች ነው። እንደ 8 ቁጥርም እንደ 6 ቁጥርም መጫወት ይችላል። በተለይ የመድፈኞቹ የአማካይ ስፍራቸውን የበለጠ ለማጠናከር ይህን ተጫዋች ወደ ኤሚሬትስ ለማምጣት ባለፈው ጥር ላይ ጀምሮ ሲከታተሉት እንደነበረ ይታወቃል። አንድሪያ ቤርታ ተጫዋቹ በጣም ይወዱታል፣ በጣም ያደንቁታል። ወደ ኤሚሬትስ እንዲመጣም ከፍተኛ ጥረት አድርገው ነበር። በተለይ በጥር የዝውውር መስኮት የሚካኤል ሜሪኖን ጉዳት ተከትሎ ማለት ነው። በተለያዩ ምክንያቶች ሳይሳካ ቀርቷል። አሁንም አንድሪያ ቤርታ በዚህ ተጫዋቹ ላይ ከፍተኛ ፍላጎት አላቸው። ስለዚህ ተጫዋቹን ወደ ኤሚሬትስ ለማምጣት ከፍተኛ እድል አለው አርሰናል ማለት ነው። ምናልባት ኒውካስሎች በቀጣይ ዓመት በሻምፒዮንስ ሊጉ ላይ አይሳተፉ። ይህንንም ተከትሎ ሳንድሮ ቶናሊ ምናልባት ክለቡን ለመልቀቅ የሚገደድበት እድል ይኖራል ተብሎ ነው የሚታሰበው። ብዙ ክለቦች ይፈልጉታል። ማንቸስተር ዩናይትድ ይፈልገዋል። ኢቨን እነ ሊቨርፑል እነ ቼልሲን ጨምሮ በዚህ ተጫዋች ላይ ፍላጎት እንዳላቸው ይዘገባል። ነገር ግን መድፈኞቹ አሁንም ይህን ተጫዋች በዝውውር ራዳራቸው ውስጥ አስገብተው እየተከታተሉት እንደሆነ ነው መረጃዎች እየወጡ የሚገኙት። እስካሁን ግን ኮንክሪት የሆነ ነገር የለም። ሌላው አዩብ ቡዋዲ ነው። አዩብ ቡዋዲም እንግዲህ በአርሰናል የዝውውር ራዳር ላይ የሚገኝ ተጫዋች ነው። ይህ ተጫዋች እንግዲህ በዓለም ዋንጫው እጅግ አስደናቂ ብቃት እያሳየ የሚገኝ ተጫዋች ነው። በአሁኑ ሰዓት በሊል ነው የሚጫወተው። ሊሎች ኮንትራቱን አራዝመውለታል። በሊል የሚያቆይ ኮንትራት አለው። ነገር ግን በዓለም ዋንጫው ላይ ሞሮኮ ከብራዚል ጋር ባደረገችው ጨዋታ ላይ ባሳየው ድንቅ ብቃት በብዙ ክለቦች አይን ውስጥ የገባ ተጫዋች ነው። ይሄ ተጫዋች መድፈኞቹም ይህን ተጫዋች ወደ ኤሚሬትስ ለማምጣት ፍላጎት አላቸው። በተወሰነ መልኩ ማለት ይቻላል ንግግርም ተጀምሯል። ኮንታክቶች አሉ በአርሰናል እና በተጫዋቹ ወኪል መሃል ማለት ነው። አንድሪያ ቤርታ ከረጅም ጊዜ ጀምሮ ነው ይህን ተጫዋች ሲከታተሉት የነበረው። ከዓመት በፊት የዚህ ተጫዋች ስም ከአርሰናል ጋር በስፋት ሲነሳ እንደነበረ ይታወቃል። አዩብ ቡዋዲ ወጣት ተጫዋች ነው። 18 ዓመቱ ላይ ነው የሚገኘው። እጅግ የሚገርም ብቃት ያለው ተጫዋች ነው። መድፈኞቹ ይህን ተጫዋች ወደ ኤሚሬትስ የሚያመጡት ከሆነ ለረዥም ጊዜ ሊጠቀሙበት እንደሚችሉ መረጃዎች ያሳያሉ ማለት ነው። እጅግ አስደናቂ ብቃት አሳይቷል ለዓለም ዋንጫው ላይ። በነገራችን ላይ ስለ ዝውውሩም እንደዚሁ ተጠይቆ ነበረ አዩብ ቡዋዲ ማለት ነው። የሰጠው ምላሽ ምንድን ነው? እርግጥ ነው ብዙ ክለቦች እኔን ለማስፈረም ፍላጎት እንዳላቸው እየሰማሁ እገኛለሁ። ነገር ግን አሁን ላይ በዚህ ጉዳይ ላይ ዝርዝር ነገር መናገር አልችልም። አሁን ትኩረቴ በዓለም ዋንጫው ላይ ነው የሚል ምላሽ ሰጥቷል ማለት ነው። በቀጣይ የዚህ ተጫዋች ማረፊያ የት ይሆናል አብረን የምንመለከት ነው የሚሆነው። ከአርሰናል በተጨማሪ እንደ ፒኤስጂ እንደ ሊቨርፑል ያሉ ታላላቅ ክለቦችም የዚህ ተጫዋች ፈላጊ እንደሆኑ በተደጋጋሚ እየተዘገበ ነው የሚገኘው ማለት ነው። ሌላው ጁኒየር ክሩፒ ነው። ጁኒየር ክሩፒ እጅግ በጣም አስደናቂ ተጫዋች ነው። በነገራችን ላይ ቦርንሞዝ ነው የሚጫወተው። የአጥቂ ስፍራ ተጫዋች ነው። የተጫዋች እንግዲህ 2025/26 የውድድር ዓመት እጅግ አስደናቂ ብቃት ካሳዩ ወጣት ተጫዋቾች ውስጥ ጁኒየር ክሩፒ ተጠቃሽ ነው። 13 ጎሎችን ለቦርንማውዝ ማስቆጠር ችሏል። 18 ዓመቱ ላይ ነው የሚገኘው። 18 ዓመት ላይ ሆኖ 13 ጎል ያስቆጠረ በእንግሊዝ ፕሪሚየር ሊግ ታሪክ የለም። ይሄ ተጫዋች የመጀመሪያው ነው ማለት ነው። በጣም ድንቅ ብቃት አለው። በተለይ አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ እንዲያነሳ ካደረጉ ተጫዋቾች መካከል አንዱ ጁኒየር ክሩፒ እንደነበረ እናስታውሳለን። ማንቸስተር ሲቲ ላይ ጎል በማስቆጠር ማንቸስተር ሲቲ ከቦርንሞዝ ጋር አቻ እንዲወጣ ካስቻሉት ተጫዋቾች መካከል አንዱ ጁኒየር ክሩፒ ነው። ይሄ ፈረንሳይ የ18 ዓመት ኢንተርናሽናል እጅግ ድንቅ ብቃት ያለው ተጫዋች ነው። በመድፈኞቹ የዝውውር ራዳር ላይ የሚገኝ ተጫዋች ነው። በቅርበት እየተከታተሉት እንደሆነ መረጃ እየወጣ ነው የሚገኘው። ጁኒየር ክሩፒ ምናልባት ቦርንሞዞች ይህን ተጫዋች የመሸጥ ፍላጎት የላቸውም። በተለይም በአውሮፓ መድረክ ላይ የመሳተፍ እድል አላቸው። ቀጣይ ዓመት በዩሮፓ ሊግ ተሳታፊ ናቸው ቦርንሞዞች። ስለዚህ እንዲህ አይነት ድንቅ ብቃት ያለውን ተጫዋች በቀላሉ ይለቁታል የሚል እምነት የለኝም። ስለዚህ መድፈኞቹ በቅርበት እየተከታተሉት እንደሆነ ነው መረጃ እየወጣ የሚገኘው። ከዛ ውጪ ሌሎች የሚወጡ ተጫዋቾች ይኖራሉ ተብሎ ይታሰባል። በተለይ በ2025/26 አርሰናል ተጫዋቾችን በመሸጥ ሌሎች አዳዲስ ተጫዋቾችን ያስፈርማል ተብሎ ነው የሚጠበቅ። ከሚወጡ ተጫዋቾች መካከል በተደጋጋሚ ስሙ የሚነሳው የሊያንድሮ ትሮሳርድ ከአምና ጀምሮ በተለይ የቱርኩ ክለብ ቤሺክታሽ ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይቶ እንደነበረ ይታወቃል። ሊያንድሮ ትሮሳርድ በኤሚሬትስ የሚያቆየው ኮንትራት በ2027 ይጠናቀቃል። ባሳለፍነው የውድድር ዓመት ድንቅ የሚባል ጊዜን አሳልፏል። በነገራችን ላይ በ2025/26 እንደምታስታውሱት እንግዲህ ሊያንድሮ ትሮሳርድ ለአርሰናል ዋንጫ ማሳካት በጣም ቁልፍ ሚና ከተጫወቱት ተጫዋቾች መካከል አንዱ እሱ ነው። 8 ጎሎችን ማስቆጠር ችሏል። ወደ 11 የሚደርሱ ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። ሊያንድሮ ትሮሳርድ ኮንትራቱ በ2027 ይጠናቀቃል ከአንድ ዓመት በኋላ።
ስለዚህ ለሽያጭ ያቀርቡታል ተብሎ ይታሰባል። መድፈኞቹ ለዚህ ተጫዋች እስከ 20 ሚሊዮን ፓውንድ ይፈልጋሉ ተብሏል። ቤሺክታሽ በቅርበት የሊያንድሮ ትሮሳርድን ጉዳይ እየተከታተለ ነው። ምናልባት ትሮሳርድ ወደ ቱርኩ ክለብ ቤሺክታሽ የሚያቀናበት እድል ሊኖር ይችላል። ከቤሺክታሽ በተጨማሪም እና አስቶን ቪላም እንደዚሁ ተጫዋቹን የማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ነው የሚገኙት። ሌላው ጋብሪኤል ጀሱስ ነው። ጋብሪኤል ጀሱስም በዚህ ዓመት እንግዲህ ከአርሰናል ይለቃል ተብሎ ከሚጠበቁት ተጫዋቾች መካከል አንዱ ጄሱስ ነው። ብዙ ክለቦች ይህን ተጫዋች ለማስፈረም ፍላጎት አላቸው። የእንግሊዝ ክለቦች፣ ሌሎችም ለምሳሌ ከእንግሊዝ ክለብ ኒውካስል ዩናይትድ ተጫዋቹን ለማስፈረም ፍላጎት እንዳለው በተለያዩ ጊዜያቶች መረጃ እየወጣ ነው የሚገኘው። እንደዚሁም ደግሞ የቀድሞ ክለቡ ፓልሜራስም ተጫዋቹን የማስፈረም ፍላጎት እንዳለው ይነገራል። ወደ 17 ሚሊዮን ፓውንድ አካባቢ መድፈኞቹ ለጥፈውበታል። ይህንን ዋጋ የሚያቀርብ የትኛውም ክለብ ጋብሪኤል ጀሱስን የራሱ ማድረግ እንደሚችል በተደጋጋሚ እየተነገረ ነው የሚገኘው። ሌላው ኢታን ዋኔሪን የተመለከተ ነው። ኢታን ዋኔሪ እንግዲህ ኤሊንድ አካዳሚ ካፈራቸው ባለ ድንቅ ተሰጥኦ ተጫዋቾች መካከል አንዱ ነው። በተለይም በባለፈው የውድድር ዓመት ቡካዮ ሳካ በተጎዳበት ሰዓት ማለት ነው ኢታን ዋኔሪ በአርሰናል በጣም ድንቅ ብቃትን ያሳየ ተጫዋች ነው። ይህ ተጫዋች በጣም ትልቅ ታለንት ያለው ተጫዋች ነው። ይህን ተጫዋች ብዙ ክለቦች ይፈልጉታል፣ ቼልሲን ጨምሮ ኒውካስትል፣ ሌሎችም ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው እየተነገረ ነው የሚገኘው። መድፈኞቹ 50 ሚሊዮን ፓውንድ የሚያቀርብ ማንኛውም ክለብ ካለ ለመሸጥ ፈቃደኛ እንደሆኑ መረጃ ወጥቷል ማለት ነው። ሌላው እንግዲህ ፋቢዮ ቪዬራን የተመለከተ ነው። ፋቢዮ ቪዬራ በአሁኑ ሰዓት በተለይ በ2025/26 ሃምቡርግ ነው በውሰት የቆየው ይሄ ተጫዋች። ስለዚህ ሃምቡርግ ፋቢዮ ቪዬራን በቋሚነት ለማስፈረም ፍላጎት አላቸው። ነገር ግን አርሰናል የጠየቀውን የዝውውር ሂሳብ ለመክፈል ፈቃደኛ እንዳልሆኑ መረጃዎች እየወጡ ነው የሚገኙት። ሃምቡርጎች እስከ 17 ሚሊዮን ፓውንድ በአጠቃላይ ለመክፈል ፍላጎት አላቸው እየተባለ ይገኛል። ነገር ግን መድፈኞቹ ደግሞ 20 ሚሊዮን እና ከዛ በላይ እንደሚፈልጉ ነው እየተነገረ የሚገኘው። የእንግሊዝ ክለቦችም ተጫዋቹን ለማስፈረም ፍላጎት እንዳላቸው ይነገራል። ለምሳሌ ኖቲንጋም ፎረስት ፋቢዮ ቪዬራን ለማስፈረም ከሚፈልጉ የእንግሊዝ ክለቦች መካከል አንዱ እንደሆነ ነው እየተነገረ የሚገኘው ማለት ነው። እንግዲህ ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ የዝውውር ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።